ዮሐንስ ወንጌል ኪዳብ ኢቴክ አመን ዋፈቃድ አዋዳ ጎላ እልኦ አመኑ ዊትኩይ ዋሩክስ አመነሮ በትኩይስ ዮሐንስ አቶመነ ሰሶነ ኪዳብ ጊዜው ልክ ከፋሲካ በዓል በፊት ነበረ። ኢየሱስም ይህን ዓለም ትቶ ወደ አብ የሚሄድበት ጊዜ እንደደረሰ አወቀ ይላል። 12:23ንም አሁንም ሲታነቡ እንዲህ ይላል፣ የሰው ልጅ የሚከብርበት ሰዓቱ ደርሷል። ስለዚህ ሰዓቱን አመጣውን ዋፈቃድ ሂክድ በጥኩይ ዋሩደ ኩሮዋን ሁሌ ቆዲም ቶመነ ለሆነ መጽሐፈንም ሰደነ ለሞነ ቀነና ነው መመን እነሆ ሁላችሁም በየፊናችሁ የምትበታተኑበት ጊዜ ይመጣል። ያም ጊዜ አሁን ነው። እኔንም ብቻዬን ትተውኛላችሁ። ገደል መንቸመደ ዋፈቃድ ይኸው እኮ ኪለ አማነሮ እንደተለ አማነ ለሊት ተለ ኢየሱስ ወዲም ሂጭኩ ያሩኩ ከባ ኢየሱስ ዋፈቃድ አማነሮ እሶ ፕሮግራም ሂጭኩ ያሩካ ቶመነ ለማሩ ሸይጣቶነ ወዲም ክዱ አባት ሆይ ጊዜው ደርሷል። ልጅ ያከብር ዘንድ ልጅን አክብረው። አባት ሆይ ጊዜ ደርሷል። ልጅ ያከብር ዘንድ ልጅን አክብረው ይላልና መጨረሻ ላይ ሁሉም ነገር በጊዜ ውስጥ ጠቅልሎ ዮሐንስ ምዕራፍ 19 ከቁጥር 28 ላይ እንዲህ ይላል፣ ኢየሱስ ሁሉ ነገር እንደተፈጸመ አወቀ፣ ተጠመው አለ። ሆምጣጤውንም ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ መንፈሱን አሳልፎ ሰጠ። ጨረሰው። ጊዜው በስራ ጊዜ የእግዚአብሔርን ፈቃድ በተሰጠበት ሰዓት ውስጥ ጨረሰ ማለት ነው። ይሄን በመግቢያ እንዳየን ጌታ ኢየሱስ ክርስቶስ ሰዓተዋ ጥኩይ እንደው ዮሐንስ አሁን ሰው ሸጠተው ቀነና ለካው ማቴዮ አመኔው ኩይ አሰማ ዋሩበት እስም ሐስሶ ማየው ኩይ አመኔው ኩይ እያለ የእግዚአብሔርን ፈቃድ በጊዜ ውስጥ እንዳገለገለ ያሳያልና ያለ ሰዓት ያለ ጊዜ የሚሆን ነገር ውበት የለውም።